ይህን እውነተኛ ታሪክ ካያችሁ በኋላ መጠጥ ሊያስጠላችሁ ይችላል። እንዴ ለምን እያላችሁናል? መቼስ ወደ ታሪኩ ልሰዳችሁ። ላቶሪ ባርማን ይባላል። የ45 ዓመት ጎልማሳ ነው። ከሚስቱ ጋር ሴንትራል ኢንዲያ ውስጥ አነስ ባለች ከተማ ውስጥ ነው የሚኖሩት። የሆነ ጊዜ በሰፈራቸው ውስጥ የትርኢት ዝግጅት እንደተዘጋጀ ይሰሙና ከሚስቱ ጋር ተያይዘው ይሄዳሉ። ሙዚቃ አለ፣ የተለያዩ ትርኢቶች አሉ። መጠጥ እየጠጡ መዝናናት ጀመሩ። መጠጡ ሞቅ እያረጋቸው መምጣት ጀመረ። ሚስቱ ለምን እንደሆነ ባልታወቀ ምክንያት ጥላው ትሄዳለች። እሱም ትንሽ ሲጠጣ ይቆይና ዝግጅቱ ሲያልቅ ቦታ ቀይሮ ለመጠጣት ይወስንና መጠጥ ቤት ገብቶ ሲጠጣ መሻሽቶ እየተንገዳገደ ከመጠጥ ቤቱ ይወጣል። ወደ ቤቱ የሚያስኬደው መንገድ በጨለማ ተውጧል። ምንም ቢጨልምም ግን የቤቱን ቅያሶች ስለሚያውቃቸው እየተንገዳገደ መሄዱን ቀጠለ። ከሌላው ጊዜ ጫጫታ በዝቶበታል። መንገዶቹ ኮረብታማ ስለነበሩ እየተደናቀፈ እንደምንም ብሎ እየቆመ ይሄዳል። ብዥ እያለበት ነው። ቦታው ይበልጥ እየጨለመ መምጣት ጀመረ። ላቶሪ ለመራመድ አንድ እግሩን ከፍ አድርጎ መሬቱን ሊረግጥ ሲል ሳታለውና ወድቆ ሁሉም ነገር ጨለመበት። በነጋታው የሰፈሩ ሰዎች በመንገዱ ላይ ለየት ያለ ነገር ያያሉ። በደንብ ለማየት ጠጋ አሉ። አካባቢው በጩኸት ቀለጠ። ወዲያውኑ ፖሊስ ጋር ሄደው ጠሯቸው። ምን ተፈጥሮ ነው እያላችሁ ነው መቼስ። ትንሽ ወደ ኋላ ልመልሳችሁ። ላቶሪ ለመራመድ አንድ እግሩን ከፍ አድርጎ መሬቱን ሊረግጥ ሲል ሳታለውና ወድቆ ሁሉም ነገር ጨለመበት። የሚንገጫገጭ ነገር ይሰማና ይነቃል። ቀና ብሎ ሲያይ የመንገዱ አስፋልት ጉድጓድ ውስጥ ነው የገባው። ለመውጣት እጁን ከፍ አድርጎ ራሱን ለመሳብ እየሞከረ አፈር የያዘ እስካቫተር መጥቶ እላዩ ላይ ይጭንበትና የአስፋልት መዳመጫውን መኪና እላዩ ላይ ነድቶት ያልፋል። ላቶሪ አየር በማጣት ህይወቱ ያልፋል። በነጋታው የሰፈሩ ሰዎች መንገዱ ላይ የወጣውን እጁን አይተው ፖሊሶች ጠሩ። ፖሊሶቹ ሹፌሮቹና የመንገድ ሰራተኞቹን አሰሯቸው። መንገድ እንዲሰራ ለተሰጠው ካምፓኒ ለላቶሪ ቤተሰብ 50,000 ሩፒስ እንዲከፍል ተፈረደበት።